እኔ ሰርፕራይዝ የሚያደርገኝ ማንቸስተር ዩናይትድ ነው። ባለመሻሻል ምን ማለት ባለመሻሻል የዋንጫ ፉክክር ውስጥ የምጠብቃቸው ቲሞች ብትለኝ ልጠራልህ የምችለው አንድ ቡድን ቼልሲ ነበረ። አሁን ባለው ሁኔታ ግን አይመስለኝም። ጤና ይስጥልን። ዛሬ ከማን ጋር? ከሰለሞን በቀለ ጋዜጠኛ፣ የፋና ጋዜጠኛው ሰለሞን በቀለ ነው ዛሬ ይዤላችሁ የመጣሁት። እንግዲህ እናንተ ብላችሁት የሚቀር ማንም ገዝት የለም። ሶልዬ ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል ስላገኘው። ቤኪ አይቻችሁ ያየኋችሁ ከነበሩ ወጣት ጋዜጠኞች መካከል አንተ አንዱና አክብሬ ስለመጣ በጣም አመሰግናለሁ። እኔም አክብሬ ስለጠራኝ በጣም ነው የማመሰግነው። ቀድሜ ያየው ነበር ቲክቶክ ላይ አያቸው ነበር ቪዲዮዎች፣ ቆንጆ ናቸው። ደስ ብሎኛል። እንግዲህ ቪዲዮ ረዘም ሊል ስለሚችል ሼር፣ ኮፒ ሊንክ ፖስት ያደረጋችሁ ቪዲዮን ጀምሩልኝ። ቀጣይ ማን ላቀርብላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። በደንብ ኮፒ ሊንክሽ ይመቻችሁ። ሶሊ ዛሬ የተገናኘ ነው እንግዲህ እንደምታየው ነው። በጣም የተጋጋለ ነው። ቲሞችም መሸናነፍ ጀምሯል እርስ በርስ። የእኔው ክለብ አርሰናልም እንግዲህ በአሁኑ ሳምንትም እንዳረጋ አይተሃል። ዋንጫ ማን ይበላል? ሰከንድ ሰድ ያልክ ትቀጥልልኝና ሰርፕራይዝ ቲም ያንተ ማን ሊሆን ይችላል? እሱን ለመጠየቅ የተገናኘ ነው። ከዛ በፊት ፎሎወሮቼ ለእናንተ እንግዲህ ሁሌ እንደምላችሁ ይሄ ሞባይል